ይህች ሴት እጅግ ውብ ቆንጆ የተባለች በ2019 ሚስ ዩኤስ ተብላ የተመረጠች ፈገግቷን ያየ ሁላ ልቡ ሚርድላት ሴት ነበረች። ታዲያ በትምህርቷም ቢሆን በቢዝነሱ ዓለም ማስተርስ ስትሰራ በሕግም ጥብቅና ላይ ዲግሪ አላት። በዛም እየሰራች ነበር። ከዚህ ውድድር ማሸነፍ ማግስት ኤክስትራ ኢንተርቴይንመንት በሚባል አዘጋጅ ሆናም ትሰራ ነበር። ለብዙዎቹ ፈገግታ ለግሳለች። እሷም ፈገግታ ከፊቷ አይለያትም። ነገር ግን በአእምሮ ህመሟ ጤነኛ አልነበረችም። ብዙ ጊዜ በተደጋጋሚ ስለዚህ ህመም ታወራለች። ታዲያ የሚረዳት አልነበረም። በአንድ ወቅት ታዲያ ከህንፃ ማማ ላይ ቁጭ ብላ የመጨረሻ ጽሑፏን አሰፈረች። ለቤተሰቦቼ ይህንን በሏቸው፣ እያንዳንዱ ንብረቴ ለእናቴ ይሆንልኝ ብላ ራሷን ከላይ ወደ ታች አንደረደረች። ይህንን ዜና የሰሙ ሁሉ ደነገጡ። ፈገግታዋ ለብዙዎቹ ተጋብቶ ፈገግታን ይቸር የነበረው፣ ውበቷ ብዙዎችን ልብ ያሪድ የነበረው፣ የብዙዎችን ቀልብ ይሸፍት የነበረው ሞቶ አስደነገጣቸው።